قل يا عبادي الذين آمنوا اتقوا ربكم للذين أحسنوا في هذه الدنيا حسنة وأرض الله واسعة إنما يوفى الصابرون أجرهم بغير حساب أنت نبي هوي لنزال آمنوا تباروتشي ጌታችሁን ፍሩ በላቸው ለነዚያም በዚህ ምድር ዓለም ስራቸውን ላሳመሩ መልካም እንዳላቸው ያላህም ምድር ሰፊ ናት ሃይማኖታችሁን በተረጋጋ መንፈስ የምታከናውኑበት ቦታ ተሰደዱ በእርግጥ ለታጋሾች ብቻ ምንዳቸውን በገነት ያለ ሂሳብ ያለ ገደብ ይሰጣቸዋል ይህ አንቀጽ ጃፈር ኢብኑ ጣሊብ ወደ ሐበሻ እንዲሰደድ የሚያበረታታ መልእክት ነው ይባላል قل إني أمرت أن أعبد الله مخلصا له الدين አንተ ነብይ ሆይ ለሰዎች እኔ ስግደት እርድ ስለት መንፈሳዊ ፍራቻ ክጃሎ መማፀን የመሳሰሉትን የሃይማኖት ዘርፎችን ለርሱ ለአላህ ብቻ በማድረግ ፍጹም በጠራ ሁኔታ ከማሻረክ ነፃ ሆኜ አላህን እንገዛ ታዝዣለሁ በል وأمرت لأن أكون أول المسلمين በመጨረሻው ዘመን ህዝቦች መሃል የመጀመሪያው ሙስሊም እንደሆን ታዝዣለሁ በል قل إني أخاف إن عصيت ربي عذاب يوم عظيم አንተ ነብይ ሆይ ለሰዎች እኔ ጌታዬ አላህ በአምልኮ በማሻረክ ባምጽ የትልቁን የቂያማ ቀን ቅጣት እፈራለሁ በል قل الله أعبد مخلصا له ديني አንተ ነብይ ሆይ ለሰዎች እኔ ስግደት እርድ ስለት መንፈሳዊ ፍራቻ ክጃሎ መማፀን የመሳሰሉትን የሃይማኖት ዘርፎችን ለርሱ ለአላህ ብቻ በማድረግ ፍጹም በጠራ ሁኔታ ከማሻረክ ነፃ ሆኜ አላህን እገዛለሁ በል فاعبدوا ما شئتم من دونه قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين አንተ ነብይ ሆይ ለሙሽሪኮች ካላህ ሌላ ጣዖታትንም ሆነ ጋኔልን የፈለጋችሁትን ተገዙ በእርግጥ ከሳሪዎችም ማለት እነዚያ የቂያማ ቀን ነፍሶቻቸውንና ቤተሰቦቻቸውን የከሰሩ ናቸው በላቸው ለብ በሉ ይህ ገነትን አጥቶ ገሃነም መግባት ግልጽ ኪሳራ ነው لهم من فوقهم ظلل من النار ومن تحتهم ظلل ذلك يخوف الله به عباده يا عباد فاتقون ለነርሱም ለገሃነም ሰዎች ከባላያቸው እሳት የሆኑ ጥላዎች ከበታቾቻቸውም ጥላዎች አለላቸው ይህም በገሃነም የሚገኝ ከላይም ከታችም አጥላይ እሳት አላህ ባሮችን የሚያስፈራራበት ሲሆን ባሮቼ ሆይ እኔንም ብቻ ፍሩ والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى فبشر عباد እነዚያ ጣዖታትን መገዛቷን የራቁ ወደ አላህ የተመለሱ ለነርሱ በምድር ዓለም የተረጋጋ ህይወት ከሞት በኋላ የገነት ብስራት አላቸው አንተ ነብይ ሆይ እኔም ብቻ የሚያመልክ ባሪያዬን አብስ الذين يستمعون